እናንተ በተጨነቃችሁ ቁጥር አብሯችሁ ስንቱ እንደሚጨነቅ መረዳት አለባችሁ። ስንት ሴቶች እህቶቻችን እንደሚጨነቁ፣ ስንቶቹ ስራቸውን መስራት እንዳቃታቸው እኔ በኢንቦክስ ይነግሩኛል። ምን ያህል የሃይሚና የብሩክ ጉዳይ እንዳስጨነቃቸው ያሳያል። ይሄ እናንተም ይህንን ነገር ተረድታችሁ ለራሳችሁ ብቻ አይደለም እምትኖሩት። ካሁን በኋላ ተጣልቼ ከምረብሽ ቤት አደርኩኝ። ምክንያቱም ያው አትምጭም ስላሉ ሃይሚ ብሩኬን እንደዛ እያመመው ጥሎ መሄዱ ለሷ ከባድ ነበር። ምክንያቱም እቤት እንኳን ብትሄድ እንቅልፍ እንደማይወስዳት ታውቀዋለች። ቢያንስ ግን ብሩኬ እንደዛ ታሞ እሱን እያየችው አጠገቡ ብታድር ለሷ ትልቅ ነገር ነበር። ግን እዚህ ጋር ሌላ ትኩሳት አለ። እዩ የምትባል ሰይጣን ሴትዮ አለች። እሷ እያለች ደግሞ ቁስሏን ትነካካታለች። ሃይሚ ደግሞ ዝም ማለት አትችልም። ይሄ የሰው ባህሪ ነው። በቃ አንድ ሰው ቁስላችሁን ሲነካካው ዝም ማለት በጣም ይከብዳል። ለዛ ነገር ተመጣጣኝ ምላሽና ተመጣጣኝ መልስ ነው ለመስጠት በቃ የምታስቡት። ብሩኬ እያመመው በዚህ ላይ የነሱን ጩኸት መስማት ለሱ ከባድ ነው። ምክንያቱም ታሞ ነው ሆስፒታል የገባው፣ ደልቶት አይደለም አይደል እንዴ? እሷ ይህንን ጫጫታ ላለመፍጠር ብላ እቤት እንኳን ሄዳ እንቅልፍ እንደማይወስዳት እያወቀች ብሩኬን ቻው ብላው ሄደች ቤተሰብ። እቺ ግን እዩ ተብዬዋ አጠገቡ ቀረች። አስቡት ብቻ እስኪ ነገር ከብሩኬ ጎን ሆና ብሩኬን አይዞህ እያለች አጠገቡ መቀመጥ የነበረባት ሃይሚ ነበረች ለወጉ። ግን እንደምታዩት የሃይሚን ቦታ እየወሰደችን ያለችው እዩ ማለት ነው። ቤተሰብ አይታችኋል። ትላንትና ቪዲዮ ላይ እየገፈታተረችን ያስወጣቻት እንዴ! እኔ እኮ ነገሩ ገራ ገባኝ። ቤተሰብ ገና ለገና የብሩኬን ልጅ ይዣለሁ ብላ አጉል ቤተሰብ እያጫወታት ነው። ገና ካሁኑ ገና ልጁ የሱ እንኳን መሆኑ ሳይታወቅ ማለት ነው። ቤተሰብ ሃይሚን እንደዛ እየገፈታተረች ስታወጣት ልቤን የተሰበረው ቤተሰብ በጣም ነው ያዘንኩት። ነገሮቹ ሁሉ የተገላቢጦሽ እየሆኑ ነው ያሉት። የተገላቢጦሽ ሃይሚና ብሩክ በመለያየታቸው፣ ሃይሚና ብሩክ በመኮራረፋቸው ለኛ ለተመልካቾቻቸው ብቻ አይደለም ሀዘኑ፣ ዋናው ለቤተሰቦቻቸው ነው ትልቁ ሀዘን። ይሄው እንደምታዩት ጋሽዬ ምን ያህል በነሱ መከራ እያየ በነሱ ምን ያህል እየተጎዳ እንደሆነ እየነገራቸው ነው ያለው። ሃይሚና ብሩክ ሁሌ ጸብ በፈጠሩ ቁጥር እነሱ ብቻ አይደሉም የሚጎዳዱት፣ ቤተሰብ ወላጆቻቸው መከራቸውን ይበላሉ። ለራሳችሁ ብቻ ሳይሆን በዙሪያችሁ ላሉ ሰዎች ስትሉ ሰላምን ለማምጣት ሞክሩ፣ ነገሮችን ለመፍታት ሞክሩ በቀላሉ። እኔ ብሩኬ እንደዚህ እንዲሆን ምናምን ፈልጌ አልነበረም ነገሮችን ያደረኩት። ግን ደግሞ በቃ አይደለ እዩ የምታደርገው ነገር ደስ አይልም። እቺ የእርጎ ዝንብ እዩ የምትባል ልጅ ለዚህ ሁሉ ነገር ሃይሚ እንደዚህ አይነት ጉዳይ ውስጥ እንደዚህ አይነት ጉድ ውስጥ እንድትገባ የምታደርጋት ኃላፊነቱን መውሰድ ያለባት ለብሩኬ መታመም እዩ ነች እንጂ ሃይሚ አይደለችም ቤተሰብ። ምክንያቱም ትላንት እንደነገርኳችሁ ኬክ አሰርታ ብሩኬን እንደዛ ሰርፕራይዝ አድርጋው ይሄን ሁላ ነገር ያደረገችው ሃይሚን ለማናደር እኮ። የሃይሚን ቦታ እኔ ተክቼዋለሁ። መልእክቱ እንደዛ ነው የሚመስለው። ስለዚህ ሃይሚ እኔ ላንቺ ማስተላለፍ የምፈልገው መልእክት በራስሽ እንዳትቆጪ፣ ምንም እንዳትቆጪ፣ እቺን ያህል እንዳትቆጪ። ምክንያቱም ብሩኬ በመታመሙ ኃላፊነቱን መውሰድ ያለባት እዩ ራሷ ነች። እንደነገርኳችሁ ቤተሰብ ክብሬ እየተዋረደ ነው። ራሴን በጣም እያዋረድኩኝ ስለመሰለኝ ነው መለየትን መርጬ የነበረው እንጂ ብሩኬ እንደዚህ እንዲሆን ፈልጌ አልነበረም። እና ብሩኬ ከሷ ጋር ሆኖ ሌላ ሴት ማስረገዙን ስትሰማ ለሷ ክብሯ እንደተነካ ነው የተሰማት ሃይሚ ማለት ነው ቤተሰብ። ምክንያቱም ዝም ብላ አርፋ ቁጭ ማለት አለባት አትሉኝም መቼም። ይሄ የክብር ጉዳይ ነው፣ የህይወት ጉዳይ ነው። ብሩኬ ሌላ ሴት አስረግዟል የሚባለውን ነገር ስትሰማ ሃይሚ ራሷን መቆጣጠር አልቻለችም። ምክንያቱም የምትወደው ሰው ነው ይህንን ጉዳይ የፈጸመው። ሌላ ሰው ሲያስረግዝ ምን እንደሚሰማችሁ ይህንን ለእናንተ አልነግራችሁ፣ ምክንያቱም ነገሩ በጣም ግልጽ ስለሆነ ማለት ነው። ውድና የተከበራችሁ የጨረቃ ፋሚሊ፣ የሰው ጭንቀት የሚያስጨንቃችሁ፣ የሰው ደስታ የሚያስደስታችሁ ውድ የሀገሬ ልጆች እንዴት ናችሁ? ሁሉ ሰላም? እኔ ጋ ሁሉ ሰላም። ትላንት እንደነገርኳችሁ ብሩኬ ነቅቷል ብያችሁ ነበረ። እንዳያችሁት ብሩኬ በሰላም ነቅቷል፣ እየተሻለው ይገኛል። ሃይሚም በጣም ልቧ ተሰብሮ ነበረ፣ የውስጧን እያወራችሁ ነበረ። ጋሽዬንም ይዛው መታ ነበረ። ብሩኬ ምን ያህል ትዕግስቱ እንዳለቀና ምን ያህል በሃይሚና በእዩ መሃል ያለው ጉዳይ እንደከበደው ለጋሽዬ እየነገረው ነው ያለው። ሁለቱም አጠገቤ እንዳይደርሱ፣ ሁለቱም ሰላም ይነስተውኛል እያለ ነው ቤተሰብ። ገባችሁ?
ብሩኬም ምክንያታዊ ነው፣ ሀይሚም ምክንያታዊ ነው፣ ሀይሚም ምክንያታዊ ነች። ያቺ ሰይጣን ግን ምክንያታዊ ትሆን አትሆን ማቆ ጉዳይ የለም። ግን እንዲህ በቀላሉ ባናየው ጥሩ ነው ቤተሰብ። ምክንያቱም እዩ ላትጎዳ ትችላለች። ምክንያቱም ቤተሰብ ከብሩኬ ጋር ያሳለፈችው ህይወት የለም። በዚህ መሃል እየተጎዳች ያለችው ሀይሚ ነች። ብሩኬ ርቋት በዚህ ላይ ምን ያህል እንደምትጎዳ መገመት አይከብዳችሁም ብዬ አስባለሁ። እንኳን ካጠገቧ ርቆ ማለት ነው፣ እንኳን ከብሩኬ ህይወት ወጣ ይቅርና አሁን ራሱ እንዴት እየተጎዳች እንዳለች እያያችኋት ነው። ወደ ቀልቧ እየተመለሰች ብሩኬን ጥሩ ነገሮችን ስትለው ጋሽዬ ከስር ጎሽ 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 ይላል። ይሄ ማለት ቤተሰብ ምን ያህል የሀይሚና የብሩክ መጣመር ለጋሽዬት ምን ያህል ደስታ እንደሆነ ነው የሚያሳየው ይሄ። እንዲሁም ለኛም ትልቅ ደስታ ነው እንደምታውቁት። እንግዲህ የዛሬው ቪዲዮ ይህን ይመስላል። በሌላ ቪዲዮ እንገናኛለን። ቻው።